ሰላም እንዴት ናችሁ? አቢሲኒያ ነኝ። ዛሬ ልዩ ፕሮግራም ይዤላችሁ ቀርብ ያለው ካሊድ ያለ እንዴት ነህ? ደህና ነህ? ማሻአላ ሌላ ሰማሰለ ቦታ በተለይ ፋውንዴሽናችንን ለመደገፍ በተለያየ ቦታ ኢፍጣር ፕሮግራም ያዘጋጃል። በቃ ባልተለመዱ ባልተጠበቁ ይሄ እንደምታየው ፓርኪንግ ነው። ፓርኪንጉን ነው አሁን እንደዚህ ሰርተ ነው አንድ እኔ እኮ ዛሬ አንተ እኔ ጋር መጣለህ እስቲ ምጽኦም ይመስሉኝ ነበር። ጾማለሁ እኮ እና እየበለሽ ቅምሻ ነው። አጓግቶሻል ማለት ነው። በጣም ነው የሚጣፍጠው። እኔ ኖርማሊ ያኔ እንግዲህ በወር 2-3 አውሮፕላን ላይ የነበርኩ እኔ 1000 ካሬ ሜትር ላይ የተለያየ ጊዜ ፓርቲ ማረግበት ዝግጅት ማረግበት ከዛው የነበረኝን ገንዘብ ዶኔት አድርጌ ፋውንዴሽን አቋቁሜ በቃ እኔ ሁሌ ስለሚደንቀኝ ነው አንተን ሳስብህ እንዴት አለፈው ምን አይነት ጠንካራ ሰው ነው እና ቢደነቃለውና እንዴት ነበረ ከዛ ሀዘን ወጥተህ እንዴት ነው እስኪ ምን ነበረ ስሜቱ? ያው ሰላም እንዴት ናችሁ? አቢሲኒያ ነኝ። ዛሬ ልዩ ፕሮግራም ይዤላችሁ ቀርብ ያለው እንግዲህ የፍጡር ፕሮግራም ተጋብዤ የሆነ ቦታ ተገኝቻለሁ። ማን የጋበዘኝ ፕሮግራም ውስጥ ምን ይመስላል የሚለው ከኔ ጋር በመቆየት እንድትመለከቱ ጋብዛችኋለሁ። ሰላም አለይኩም ወአለይኩም ሰላም እንዴት ነህ? ደህና ነህ? ማሻአላ ሌላ ሰማሰለ እንዴት ነሽ? አለሁልህ። አይ ነው ስንት ዓመት ቻይና የተገናኘ ስንት ጊዜ ሆነን? ኦልሞስት 7 ዓመት ስላገኘሁ በጣም ደስ ብሎኛል። እንዳለ ሆኖ ግን ቻይና ደላስ ተገናኘ እንዴት ነህ? ሰላም ነሽ? ዛሬ ቤቴ ስጠብቅኝ ያው ፋውንዴሽናችን በተለያየ ቦታ በተለይ ፋውንዴሽናችንን ለመደገፍ በተለያየ ቦታ ኢፍጣር ፕሮግራም ያዘጋጃል። በቃ ባልተለመዱ ባልተጠበቁ ይሄ እንደምታየው ፓርኪንግ ነው። ፓርኪንጉን ነው አሁን እንደዚህ ሰርተ ነው እያደረገን ያለ ነው። በጣም የሚገርመው ደግሞ ከጎዳና ያነሳናቸው ልጆች ናቸው የሚሰሩት እዚህ ቴክኒሻቸው የሚሰሩት ኢቭን ደግሞ ገና ከተነሱ ራሱ 2 ወር 1 ወር የሆናቸው ልጆችም አሉ እና ለነሱ ታምር ነው። አሁን ያለንበት ቦታ እንግዲህ ፓርኪንግ ውስጥ ነው። እንግዲህ በሚገርም ነው ምንም አይደለም ፓርኪንግ ይሄ በቃ ለረጅም ጊዜ ሰርተ አስተካክል ማታ በቃ ያው እንደምታየኝ እንደዚህ በቃ 3 ዴይ 4 ዴይ ሳትተኝ ነው። ዛሬ 3 ቀን 3 ቦታ አለን። የመከላከያ ሚኒስትር ስካይላይን ሆቴል ውስጥ አለ። እንግዲህ ለሁሉም ለባንኮች ለምን እያደረግን በዚህ የምናገኘው 100% ነው ለፋውንዴሽኑ ገንዘብ ይሆናል ማለት ነው። ስለዚህ ይሄ ፕሮግራም አሁን እንዴት ነው የሚሆነው? ስፖንሰር ይደረግና ከዛ ለፋውንዴሽኑ እርዳታ እንዲሆን ተደርጎ በየቦታው ሙሉ በቃ ያልን እናርቃለን። ምንድነው ልክኛ በቃ እንዴ ያው 5 ዓመት ያው እንታወቃለን በየቦታው ላይ ኢፍጣር በመጀመሪያ በራሳችን በፋውንዴሽናችን የመጀመሪያ ኢፍጣር ፕሮግራም አድርገን በዛን ጊዜ ሶሪያን ወንድሞቻችን ስደተኞች ሁሉ እናስፈጥረበት ሂደት ነበረ። ከዛ ያ ሂደት እንግዲህ ቀጥሎ እንግዲህ በሀገር ከወረዳ እስከ ቀበሌ ድረስ ኢፍጣር በተለያየ ቦታን እኛ ደግሞ ያችን እንግዲህ ረጅም ዓመት እንደምታውቂ ኢቨንት ላይ እንደመሆነ ያችን ደግሞ ወደ ቀየረናት። ምክንያቱም ቢዝነስ ላይ ነበርኩ ስለሆንኩኝ ይሰለችሻል ሁሉ ጊዜ ሰዎችን እርዱ አግዙ ብለን ማለት ስለዚህ ያንን እንግዲህ ምናልባት አይደል የ10 ሺህ 20 ሺህ ብር ንግድ ፍቃድ አውጥቼ ኔኪሴ መክተት ይችላል። ይሄ እንደ ማንኛውም ኢቨንት ኦርጋናይዘር ግን ያንን የሚገኘውን ገንዘብ ሁሉ 100% ለፋውንዴሽኑ ድጋፍ እንዲያደርግ አድርጌ 3 ወር 4 ወር ያው አርፋለሁ። በቢያንስ ያንን ሂደት ነው የምናደርገው። ሌላ ለልጆቹ ትሬን እየሰጠን አሁን ማርዳ ዲኮር ዲቫ ዲኮር ላይ እዛ ሄደው ይሰራሉ። ሶ ከዛ ደግሞ አንኤክስፔክትድ የሆነ ቦታ ላይ ለምሳሌ አሁን ዛሬ ያለንበት ብሔራዊ ደህንነት መረጃ ኒስ ነው ያለነው። እንግዲህ እዚህ ውስጥ ለነሱ ስካይላይን ሆቴል ቤተመንግስት ሊሆን ይችላል ሸራተን ሂልተን በቃ በህይወታቸው በዛ ሲያልፍ አልፈው ሊያቆም ይችላልና በተለይ አሁን በቅርብ ጊዜ የኢትዮጵያ ንግድ ባንክ አፍተር ፕሮግራም እያደረግን ነበርና የባንኩ ፕሬዝዳንት ባሉበት እዛ ፕሮግራም አድርገን ከጨረስን በኋላ ከአንደኛው ከምክትል ፕሬዝዳንቱ ጋር እያወራን ልጆች ናቸው አይደል እንደዚህ የሚሰሩ ምናምን አለ እንዲያወራን እስቲ ብሎ ቀድሞ ቀረብ ብሎ ያወራቸዋል እና ሲያወራቸው
ኬት ነው የመጣች ሲል ያው በእነሱ ቋንቋ ታቆንትን ታቋል አይደል ይሄ አምባሳደር ጋር ያለው ግብዳው ፎቅ የንግድ ባንክ እና ከዛ አካባቢ ነው ያለነው ምናምን ሲል በቃ እንዴት የዛ እንትን ነኝ ይበላቸውና በምንም መንገድ ሊገናኙ ማይችሉ ሰዎች በቃ ሰዎች ሁሉ ሆነና በጣም ስለዚህ በርግጥ እኔ በጣም ብዙ ማወራ ነገር አለኝ ምክንያቱም የኛ ትውውቅኛ የነበርንበትና አሁን ደግሞ አንተ ያለህበት የምታረገው ነገር ተአምር ስለሆነ ለኔ በጣም በቃ ስለምደነቅ ባንተ ብዙ ነገር ማውራት ፈልጋለሁ ከዛ በፊት ግን እኔ ማገዝ ደስ ይለኛል ባግዝ ይሆን ባቅሜ ብረዳ ደስ ይለኛል ስለዚህ ነይ እንትን ታዘጋጅ ቴምር መጥቷል ቴምር እንዴት ነው ተወጃለሽ በጣም በጣም ኩኪሶቹ በጣም ጣፍጡ አልቀናሽም ስበላ አንተ እኔ እኮ ዛሬ አንተ እኔ ጋር መጣለህ እስቲ ምጽኦም ይመስሉኝ ነበር ጾማለሁ እኮ እና እየበለሽ ሰዓቱ ሳይደርስ ቅምሻ ነው አጓግቶሻል ማለት በጣም ነው የሚጣፍጠው በጣም እሺ ውሰድ ክራለው ግን ሴቶቹ ትንሽ ፈጣኖች ናቸው ቶሎ ብሎ ነበር የሚያስቀምጡትና እኩል ከነሱ ጋር ኪፕ አፕ ለማድረግ ከብሮኝ ነበር እውነት ለመናገር ሌላ ደግሞ ልብሴ በጣም አስቸግሮኝ ነበር እንትን እንደዚህ ሳረግ ምግቡን ምናምን ሳስተካከል ብቻ ግን በጣም ደስ ይላል ከዚህ በኋላ ግን ከወንድም ካሊድ ጋር ወይ ወንድም ካሊድ ፋውንዴሽን መስራች ካሊድ ጋር ማለት ነው ቁጭ ብለን በደንብ እናወራለን እስከዛው አሁንም ከኛ ጋር ቆዩ ታውት ይሄ አካባቢ ነው ያለውበት የጾም ምግብ የተዘጋጀበት ቦታ ነው የኦርቶዶክስ እምነት ተከታይ ጾም ላይ ስለሆነ ያለነው ለኛም ይሆንም ከነሱ ጋር እንድናሳልፍ ሲጋብዙን እንግዲህ እንደዚህ አይነት የጾም ምግብ አዘጋጅተው ነው ማለት ነው በጣም ደስ የሚል ነው እንግዲህ እኔ እናንተ የምንተዋወቀው ቅድም ትንሽ ጠቅሰናታል ለረጅም ጊዜ ነው የምንተዋወቀው አንተን ማቀ ኢቨንት በማዘጋጀት ሞዴሊንግ ስራዎች ላይ አርት በአጠቃላይ አርት ላይ በጣም አክቲቭ ነህ በተጨማሪ ደግሞ ቻይና ተገናኝተን ደግሞ ባንድ ያገሩን አውቀው የት እንደሚገባ የት እንደሚወጣ አሳይተህ
ንግዱንም በደንብ መታቅ በቃ እንደዛ አይነት ዓለም ላይ የነበርክ ሰው ነህና ከዛ የሆነ ሰዓት ላይ ግልብጥ ብሎ ካሊድ በቃ የወንድም ካሊድ ፋውንዴሽን አቋቋመ ሰዎችን መርዳት ጀመረ ሞር ከራሱ በላይ ሰውን በማገዝ የሚደሰት አይነት ሰው ሆነና እሱ ለውጥ ያመጣው ምንድነው ከዛ ወደዛ ኮምፕሊትሊ የቀየረ ምንድነው አክቹሊ ያው አንዳንዴ የፈጣሪ ጥሪ ነው ለምሳሌ እኔና አንቺ ስንገናኝ እኮ ቻይና አይሽኔ ማቆን ያወኩትን ቦታ ላሳይሽ አይሽ ያንን አንዳንዴ ነጋዴ ሆነሽ ቦታ ተደብቀ ያለሽ ወይ ምናምን አይደል ስለዚህ ያንን ደግሞ ሙሉ ለሙሉ ማየት አለብሽ ብዬ ቢዝነሱ እንዴት እንደሚሰራ በጣም ለብዙ ሰው የማደርገው ነው አንዳንዴ ግን ያጥለካ ፈጣሪ እሱን ይቆጥራል አይቶ ወደዛ ያመጣልና እኔ ኖርማሊ ያኔ እንግዲህ በወር 2-3 አውሮፕላን ላይ የነበርኩ በተለያየ መንገድ ፕሮግራም ላይ ብለሽ all of the world like አውሮፓም አሜሪካንም ቱር ማድረግ ምናምን የነበረ ላይፍ ከዛ ኮምፎርት ዞን ወጥተሽ ኮቪድ እንግዲህ ሁላችንም ቤት ተሰበሰበን እና በዛ ወቅት ላይ በጣም ያስደነግጥ ነበር እና የለም ሃናንን ጠይቀን እና እንግዲህ ያው ረመዳን ነው አንዱም ድባብ ስለሆነ ታስተናግጃለሽ እናም ታያለሽ ቁጭ ማለት አልችልም በነገራችን ላይ በዛው ስቲል እና ኮቪዱ በእንደዛ አይነት ሁኔታ ሁላችንም ቤት ሲያስቀምጥ በተለይ ደግሞ ጎዳና ላይ የነበሩ ሰዎች በጣም ያስደነግጡ ነበር እና እነዛ ሰዎች እኔ 1000 ካሬ ሜትር ላይ የተለያየ ጊዜ ፓርቲ ማረግበት ዝግጅት ማረግበት አሁን ቪዲዮ ላይ እንደምታዩ በርዝዴን እና ጓደኞቼ ጠርቼ እንደዛ የነበረ ቦታ አውቶማቲካሊ ወደዛ ተቀይሮ በቃ 1 ወር 3 ወር ድረስ ያህል ኮቪድ እስከሚጠፋ ድረስ ለነዚህ ልጆች እናርገ ለካ ግን ያ በቃ ፈጣሪ እንትን ብሎ በዛው እንድቀጥል አደረገኝ ከዛው የነበረኝን ገንዘብ ዶኔት አድርጌ ፋውንዴሽን አቋቁሜ በጣም የሚያስቀው ደግሞ ልክ ያ ሁሉ ከሆነ በኋላ ከዛ ቤት ውስጥ ደግሞ አከራዮች አባረውኝ ኦልሞስት ያው ጎዳና መውጣት ከነቃሽ ኦሬዲ እንደዛ አይነት ተመልሰሽ እንደዛ አይነት ኢንቫይሮንመንት ረጅም አመት 10 አመት የኖርኩት ስለሆነ ሜቢ 4-5 እጥፍ ሆኗል ሌላ ቦታ አከራይና እንደዚህ ድንገት እንኳን የምትሄጂበት አይደለም እና በጣም አስቸጋሪ ጊዜ ነበርና አሁን የአሜሪካን ሀገር ፈንድሬዚንግ አድርገን የገዛ ነው የክራይ ቤቶች ቁልፍ ቦታ አለ እዛ ወደዛ ሙቭ አደረግን ከነ ነበሩት ልጆች ከምንረዳቸው እንግዲህ እንደዛ ያለ ህይወት ቀጥሎ እንግዲህ ለብዙ ሺህ ሰዎች የሚቆጠሩ ሰዎች ድጋፍ ስናረግ ቆይተናል ከፋውንዴሽኑ በነገራችን ከጎዳና አንስቶ ማኖር ሲባል ራሳቸውን እስኪችሉ ለምሳሌ ዛሬ እዚህ የነበርንበትን ቦታ ብታዩ ሙሉ ለሙሉ ከጎዳና የተነሱት ልጆች ነው ያሉት እንደገና ለምሳሌ ዛሬ ተመሳሳይ ሁኔታ 3 ቦታ አለ ለመከላከያ ሰራዊት ጀነራሎቹ እንደዚህ ፕሮግራም አለን ስካይላይን ሆቴል አሁን ኃላፊነት እቃ እንደዚህ አይነት ወስደውም ብሎ እነሱ እየሰሩ ያሉ ደሴም ደግሞ እንደዚሁ ደግሞ የሌላም ቦታ እንደዚህ ወሩ ሙሉ ነበር እንደዚህ ያው አይኔ ገብቶ ጠቁሮ መታየው በቃ ምንም እንቅልፍ የለም ትላንት ለምሳሌ ለሊት 11 ሰዓት ነው የተኛ ነው ይሄን ስናዘጋጅ ከዛ ጠዋት ደግሞ ኦልሞስት 2 ሰዓት 1 ሰዓት ተነስተን ነው ፕሮግራም ያደረግነው እንግዲህ እንዴት ነው ግን ያንተ ለውጡ ማለት ከዛ ከነበረ ነገር አሁን ደግሞ ወደዚህ ለውጡ ብቻ ሳይሆን እርካታውስ እንዴት ነው አሁን አብዛኛው ሰው ነግዶ ብር አግኝቶ አትርፎ ወይ ሞዴሊንግም ሰርቶ ወይ ኢቨንትም ታዋቂ ሆኖ ምናምን የሚያገኘው እርካታ አለ ልክ እንዳንተ ደግሞ ላይፉን ሳክሪፋይ አድርጎ ሰዎችን በመርዳት ደግሞ የሚገኝ እርካታ አለና ሁለቱንም አንተ ታውቀዋለህ እስኪ ምንድነው ልዩነቱ ምንድነው እስኪ እንደ ካሊድ ነስታውራ አይሽ ዞሮ እነዛ ነገሮች ከፎቶ ከቪዲዮ ምናምን የተረፈ ነገር ምንም ነገር የላቸው ምንም በቃ ለምሳሌ ታዘጋጃለሽ ፕሮግራም ፓርቲ አንዳንድ ጊዜ ለኔ ትዝታ ነው እንደውም አሁን ላይ ሆነሽ ሲሆን ያሳፍርሻል ሁሉ በቃ እንደዛ ሆነሽ ማሳፈር ሳይሆን በቃ ለምሳሌ አሁን አስቢው አሁን የምታውቂው ካሊድ አለ ከ10 ምናምን አመት በላይ ኦልሞስት ከልጅነት ጀምሮ የምንተዋወቅ ነን እሱ ደግሞ አልፎ አሁን እዚህኛው ስራ እንግዲህ በጓድራኮት ላይ ሆነኛ አግኝተሽኝ አሁን እንደው ድንገት እሑድ ቀን ኖርማል ነው አይደል እሑድ ቀን ለምሳሌ ሸራተን ወይ ስካይላይን ሆቴል ኦር ሃያት ሬጀንሲ ቁምጣ ለብሼ ብታይ ምን ነክቶት ነው አትይ አዎ
I mean now እኔማ በቃ አየሽው መመለስ ኮምፕሊትሊ ስለተቀየረ በቃ እንደዛ ያህል ነው በቃ ሰው ሊቀበልሽ በቃ ከፈለሽ ድምጽ ማውራታችን እንደዚህ የተቀዳደደ ጂንስ አድርገሽ በቃ every days በቃ እና ሙሉ ነገር ህይወትሽን ነው የሚነጥቀው Thank you. ሻው ረመዳን አንዱ ነገር ይሄ ነው ደስ ይላል በጣም ደግሞ የገረመኝ ነገር አሁን በስነ ስርዓት ለጾመኛ ወይ ደግሞ ለክርስቲያን ለኦርቶዶክስ እምነት ተከታይ በስርዓት ምግብ ተዘጋጅቶ ነው የሚስተናገደው ያለውና በጣም ደስ የሚል ነገር ነው ሁለቱም ሃይማኖት ላይ ያለውን ፍቅር ሁለቱም ህብረተሰብ ላይ ለማቀራረብ ደግሞ በጣም ጥሩ ነገር ይፈጥራል የበለጠ ብዬ አስባለሁ በሱም በጣም ትልቅ ነገር እየሰራ ነው ብዬ አስባለሁ እንግዲህ ያው በመንችለው ያህል ነው እኔ ብቻ ሳይሆን ቤተሰቦቼ ቀደም ሲልም እንግዲህ በህይወት ያጣዋቸው በመኪና አደጋ ያለፉት እህቶቼም እንደዚሁ አብረውን ሲለፉ ሲደክሙ ነው ረመዳን በጣም በተለየ መንገድ ነበር አሁን እነሱን ተከተው ደግሞ ልጆቻቸው በተለይ የታላቅ እህቴ ልጅ በቃ በጣም አንድ ላይ ሆነው ሌላም ታናሽ እህቴ እንደዛው ከመኪና አደጋ የተረፉት አብረው አንድ ላይ በጋራ ሆነው አሁን ዛሬ ያለውን ነገር ሰርቪንጉም ቀደም ካንቺ ጋር እንደዛው ሲያግዙ ነበር እንግዲህ ይሄ ግዴታችንም አይደለም ብዙ ቦታ ላይ ሄደሽ ታርግቻለሽና እንዴት ነው ግን እሱ ካዲዲ እሱ ትራጀዲ በአንተ ህይወት ላይ ገጠመ በጣም ጠንካራ ነው ሆንከው ማለት ጠነከርክ የበለጠ ወደ ጌታ ተጠጋ የበለጠ አገልጋይ ያረገህና በቃ እኔ ሁሌ ስለሚደንቀኝ ነው አንተን ሳስብህ እንዴት አለፈው ምን አይነት ጠንካራ ሰው ነው እና ቢደነቃለውና እንዴት ነበር ከዛ ሀዘን ወጥተህ እንዴት ነው እስኪ ምን ነበር ስሜቱ እንግዲህ ያው በወቅቱ እኔ ኮቪድ ስራ በጀመርኩ ሰዓት ላይ ወደ 5 እህቶቼ እንዳለ ሙሉ ለሙሉ እንግዲህ ብቻህን አንተውን ብለው እኔም ያው እንጀራ በመጋገር ምግብ በማዘጋጀት ምናምን ያግዙኝ ነበር በተለይ ታላቅ እህቴ ሁለቱም ታላቅ እህቶቼ ናቸው ሁለቱ ሌሎቹ ናቸው ታናናሾቼ እና አንድ ላይ ሆነው እንግዲህ በጣም ረጅም በድግስ ካለ ተባለ ሁሉ ጊዜ በማስራትም በመጋዝም በማስተናገድም ይሄን ነበርና ፋይናሊ እንግዲህ ልጆች ያላቸው ልጆቻቸውን ተዳራቸው ይተው እንደዚህ ነበርና የመጨረሻ የሆነ አንድ ዙር ሸኝተን ሌላ አዲስ ልንቀበል በዛ መሃል አንድ እህቴ ታገባ ነበር ሊካ ገና ሰርግ ነው አይደለም ግን እንደ ቀለበት ኢንጌጅመንት ነው ለዛ ፕሮግራም እንሄድ ሲሉኝ እኔ አሁን አልችልም አልኳቸው ከዛው እንግዲህ እነሱ ተያይዘው ያው በፐብሊክ ትራንስፖርት ነው ወደ ወልቂጤ ሲሄዱ እንግዲህ 7 ሆነው ነው አንድ ላይ የነበሩት እንግዲህ ፈጣሪ ብሎ አንድ ላይ አይ ቲንክ 8 የነበሩት ከ8ቱ እንግዲህ 3 ናቸው የተረፉት 5ቱ ያው እንግዲህ ወዲያው ነው ህይወታቸው ያለፈው ለሰው አስደንጋጭ አንዳንድ ጊዜም በቅርበት እውነት የዛ ነገር ባለቤት ነኝ ብዬ እስከማሰብ አሁንም ድረስ አንዳንድ ጊዜ እንደ ቀልድ ዝም ብለሽ አውርተሽውን በጣም ያሳዝን ነበር እንደዚህ ብለሽ ምታልፊ አይደለም ግን በቃ ይሄ ፈጣሪ አንዳንድ ጊዜ ያው ላይችል አይሰጥ ነውና ማጠንከሪያውን አመልጭቶ ነውና አልহামዱሊላህ እንግዲህ ከዛ ነገር ውስጥ ወጥተን ቢያንስ አሁን ለሌሎች ሰዎች መስራት የምንችል ሰዎች አድርጎናል እንግዲህ ትልቁ ነገር ያ ነው አልፎ እንግዲህ ዛሬ ላይ ያው ሌሎች ወገኖች በዚህ አይነት ውስጥ አውራድ ውስጥ ያለፉ ደግሞ በሐዘን ውስጥ ያለፉ ታገኛለሽ ወይምናም በጣም ብዙ ቤተሰቦቻቸው ሞቶበች ያን ነው ከዛ አሁን ሌላው ተይና የአንዷ የእህቴ ልጅ ለምሳሌ ከመኪና አደጋው አንደኛው መርካቶ ቃል ለመግዛት ብላ ተርፍ ነው ከኔ ያመለጣት እንግዲህ የተረፈችው አንደኛው ደግሞ እንደዚህ በአጋጣሚ ደግሞ ምንድነው አብራ ውስጥ ተጎታ ግን ሆስፒታል ገብታ ነው የተረፈችውና አብራ እንደዛ እንደቀል ሄዳ ብቻዋን እንግዲህ ከ3 ወር ከ4 ወር በኋላ ነው የተረዳችው እና ያመነ ያህል ከባድ እንደሚሆን ስታይ በጣም እና ያንን ቻሌንጅ አልፈ ይሄን ትልልቅ ስራዎች እየሰራህ ነው ካሊዲዬ አሁን እስቲ ሰው ቢያቀው እና በተቻለ አቅም ለወንድም ካሊድ ፋውንዴሽን እንዲረዳ የምትፈልገው ነገር ብታሳውቃቸው ቀደም ብለሽ እንግዲህ ፋውንዴሽናችን ግቢ ውስጥ በመጣሽበት ሰዓት ላይ እንዳየሽው በርካታ የወለዱ እናቶች ሴቶች ከብዙ አካባቢ ከኦሮሚያ ከትግራይ ከሶማሌ ከማትጠብቂበት ሀገር አንዳንድ ጊዜ እንደዚህ አይነት ሰዎች ከጎዳና ይወጣሉ ብለሽ እስከምታስቢ ድረስ እንደዚህ አይነት ሰዎች የምታገኝበት ያው ማንንም የሰው ልጅ ተቸገረ ነውና
እንደ አይነት ሰዎችን ያየሁበት ነው ከዛው አልፎ ደግሞ ዛሬ ላይ በቃ ራሳቸውን ችለው የሚሄዱበት መንገድ በጣም ትንሽ ነገር ነው በቃ ያው እንደዚህ አይነት ስራ በቀን እዚህ አሁን 500 1000 ብርም ብለሽ እንደ አቅማቸው ይከፈላቸዋል ያ ማለት በጣም ብዙ ገንዘብ ነው ራሳቸውን ችለው እንዲሄዱ ያደርጋል እንግዲህ ከዛ ውጪ ግን እኛ በመንችለው መንገድ እነሱን ለማገዝ በመናደርገው ሂደት በየቀኑ ቁርስ ምሳ እራት ብለን በቀን 3 ጊዜ እንመግባለን ያ እንግዲህ ለዛ ወጪ አሁን ኦልሞስት 300 ምናምን ሰው አለ 300 ምናምን ሰው በጣም ዞር በቀን 1000 ሚል ማለት እና ያንን እንግዲህ ዝም ብለሽ አንድ ምግብ እንኳን አሁን እንጀራ 25 ብር 30 ብር የሚሸጥበት አንድ ምግብ 50 ብር እንኳን ብለሽ ብታሳይ ኦሬዲ በቀን 30 ሺህ 40 ሺህ ብር ዝም ብለሽ እንደዚህ አይነት ወጪ ከዛ ይያልሽ ምናምን እና 3-4 ሚሊዮን ብር ዝም ብለሽ የወር ወጪ ያለሽ ግን ፈጣሪ ከየት አምጥቶ እንደሚሞላ አላውቅ ደግሞ ችግሩ ምን ሆነ መሰለሽ የኔ ቤቴም ኑሮዬም ላይፌም ስለነበረ ትንሽ ክሊር ሆኖ ንጹህ ሲሆን ሰው በቃው ማሻአላ እሱ እንደይበና እርዳታ ሲባል ሌላ ቦታ ፍለጋ የራስሽ ሰው እኮ እና ምን ነው ባልታወቀው እስከሚያስበለኝ ድረስ because as a mentality በቃ ምቸግርሽ አይመስላችሁ ግን እንደዚህ መንገር አሁን ብዙ ሰው ይፈልጋል ማገዝና በዚህ በገንዘብ በእቃም ሆነ በቁስ አሁን ህፃናት አንድ ግር ካልሲ የሚጠቅማል ምክንያቱም በቃ በልብስም የተጠቀሙበት ሰዎች የተጠቀሙበት ልብስ በመስጠት በማድረግ እንደምታዩት እዚህ ቪዲዮ ላይ እንግዲህ በርካታ ወገኖቻችን ከጎዳና ተነስተው በመደፈር ጥቃት በተለያየ መንገድ እንዲሆነውባቸው ነው እዚህ ውስጥ ያሉትና እነዚህ ወገኖችን ማገዝ ራስን እንደማገዝ ነውና እንግዲህ ፈጣሪ እንግዲህ ለደሃ የሰጠ ለፈጣሪ እንዳበደረ ነው የሚቆጠረው ስለዚህ በተለያየ ዓለም ሀገር ሆናችሁ ማገዝ ለምትፈልጉ በዚህ በተባረኩት ሁለት እንግዲህ ትልልቅ ጾሞች ክርስቲያኑም ሙስሊም ነው ለና እንግዲህ ለሙስሊሙም ዘካ ነው ለክርስቲያኑም አስራት ነው ስለዚህ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በጣም ቀላል ነው 75 3 ጊዜ ሁለቱም ተመሳሳይ ነው ካሊዲ በመጨረሻ ስለሁሉም ፕሮግራም ስለሁሉም ነገር አመሰግናለሁ ስለምትረዳቸው ሰዎች ስላረከው ነገር በጣም ባተኮራለሁ ስላረክልኝ ነገር ለኔም እንደጓደኛ በሰዓቱ በጣም አመሰግናለሁ በመጨረሻ ግን እስኪ ለበዓሉ እንኳን አደረሳቸው ማለት የምትፈልገው ሰው ካለ እንግዲህ በመላው ዓለም ለምትገኙ ኢትዮጵያውያን በሙሉ እንኳን ለተቀደሰው ለተወደደው የረመዳን ኢድ አደረሳችሁ ረመዳን ሙባረክ ብለን ነበር እንግዲህ አሁን ኢድ ሙባረክ ብለናል በመላው ዓለም የምትገኙ ወንድሞች እህቶች ይሄን የምትመለከቱ መልካም በዓል ይሁንላችሁ መጪውም ለክርስትና እምነት መልካም በዓል እንዲሆንላችሁ ከወዲሁ እመኛለሁ አንቺም እንግዲህ ወደ እንደገና ተመለሰሽ ወደ ኢንተርቴይንመንት ኢንዱስትሪው እንግዲህ ረጅም ብለሽ በዛን ሰዓት ላይ ፊልም ፕሮዲዩስ አድርገሽ ባለሀብት በማይታሰብበት ሰዓት ላይ ያደረግሽ ነሽና ዛሬ መተሽ ስለጎበኘሽን እጅግ በጣም እናመሰግናለን ፕሮግራማችን እንዳያችሁት ነው በነበራችሁ ቆይታ እንደተደሰታችሁ አልጠራጠርም በሌላ ፕሮግራም እስክንገናኝ አመሰግናለሁ ባይ